ባለቤትሽ ከውጪ ተናዶ ቢመጣ አንቺ ምን ስታደርጊ ንዴቱ ሊጠፋ ወይም ሊረጋጋ ይችላል? ሰፎግሬው ነው የምንፎጋገርበት ቃላቶች አሉ። ሃኒ ቤቢ ምናምን ነገር ማለት ኖርማሊ ሃኒ ቤቢ መፎጋገር ነው። ሃኒ ቤቢ አንባባልም። እኔና እሱ ኖርማሊ ማን ነው የምትባባሉት? እናቴና አባቴ ነው የምንባባለው። እናንተስ ማን ነው የምትባባሉት? ማይ ላቭ ነው የምንባባለው። ማይ ላቭ ማሬ ማይ ላቭ እዚሁ ነው እንግዲህ። ባለቤትሽ አንቺን ሳያማክር ከማያደርጋቸው ነገሮች ውስጥ አንዱን ጥቀሽ ነበር ያለው። ስፖርት መስራት እንበለው እንዴ? ስፖርት አሁን ፑሽ አፕ ልስራ ምናምን እያልክ የምታማክረው ነው? እኛ የመጀመሪያውን የመለስነው ይመስለኛል። ፊልም ያለው ያልኩት፣ እሷ ደግሞ ቴሌቪዥንና ስልክ አለች። ምንድን ነው የመለሳችሁ? ታዲያ የቱ ጋር ነው መለሱ? በስልክም ፊልም ይታያል። አሳ ስትሰራ በጣም አሪፍ ይዋጣላል። እንዴ እሷ ማሳ አለች፣ አንተም ማሳ አልክ። የቱ ጋር እንረፍ? እሷም እኮ አሳ ሲሰራለች እኮ። እኔም እሷም አሳ ስትሰራ በጣም። ስለዚህ እናንተ ቤት የሚበላው አሳ ነው ማለት ነው? ነው። አሳ እንበላለን፣ ክትፎ እንበላለን፣ ዶሮ እንበላለን። ባለቤትህ ለሌላ ሰው የማታሳየው አንተ ብቻ የምታውቀው ባህሪዋ ምንድን ነው? ያው እኔም በፍቅር ቃል ስጠራኝ ሰዎች አያውቁም። ያው ኦፊሻሊ ሞስት ኦፍ ዘ ታይም ሰዎች አያውቁም ይሄንን ነገር።